ከተሜነት የምናውቀው አይነት ከተሜነት እያበቃ ነው። ትራዲሽናል የሆነ ሲቲ ላይፍ የሚባለው ነገር ለምሳሌ ግሪን ያልሆነ ከተማ የምናውቀው አይነት ትራዲሽናል ከተሜነት እያበቃ ሌላ አዲስ አይነት ከተሜነት እያቆጠቆጠ ነው። የከባቢ አየር ለውጥ ጥፋት ማዕከላት ነበሩ። አሁን ግን ቴክኖሎጂካል ኢኖቬሽን እና ቴክኖሎጂና ኢኮሎጂ ከባቢ አየርና ቴክኖሎጂ ተስማምተው የሚሄዱበት ማዕከላት እየሆኑ ነው። ከተሜነት በአጠቃላይ የሆነ ቦታ ላይ ተቸክሎ ቆሞ የሚገኝ ነገር አይደለም። ደግሞም አደጋ ብቻ ያዘለ ነገር አይደለም። ከተሞች በጣም እየተቀየሩ ያሉ ኢቮልቭ እያደረጉ ያሉ ህይወት ያላቸው ቦታዎች ናቸው። ከተሞች የሰው ልጅ ፍላጎት አምቢሽን ማሳያዎች ናቸው። ከተሞች የሰው ልጅ ምን ያክል ጂኒየስ እንደሆነ ካሰበ ከወሰነ ካመነ ምን ያክል መስራት እንደሚችል ማሳያዎች ናቸው። ከተሞች የሰው ልጅ አይበገሪነት ማሳያዎች 100 ምናምን ፎቅ ወደ ላይ መስራት ከባድ ነው። ከተሞች የሰው ልጅ ኢኮኖሚያዊ፣ ባህላዊና አስተዳደራዊ መልክን ያዋቅራሉ። ስለሆነም ከተሞች በዲዛይን በአካታችነትና በኢኖቬሽን አንድ ማህበረሰብ የደረሰበትን ደረጃ ያሳያሉ። በዛ ምክንያት ከተሞች ከፍተኛ ኃይል አላቸው፣ ፓወር አላቸው። እነዚህ ነገሮች ሁሉ ስለሚወስኑ ማለት ነው።